የተፈታኞች ጸሎት። የግብጽ ቤተ ክርስቲያን በቅርቡ ማዕረገ ቅድስና የሰጠቻቸው ቅዱስ አቡነ ቄርሎስ ከሚታወቁባቸው በርካታ በጎ ጎኖች አንዱ ለተማሪዎች የነበራቸው ልዩ ፍቅርና ቅርበት ነበር። አባ ምናስ ተብሎ ይጠሩ ከነበሩበት ከምንኩስና ዘመን ጀምሮ አቡነ በተማሪዎች የተከበቡ ነበሩ። ከልዩ ልዩ ክፍለ ሀገራት ካይሮ ዩኒቨርሲቲ ሊማሩ ለሚመጡ ተማሪዎች የማደሪያ አገልግሎት በቅዱሱ ምናስ ቤተ ክርስቲያን ውስጥ ይሰጡ ነበር። ይህ አገልግሎታቸው በግብጽ ለዘመናዊ ቤተ ክርስቲያን የሚያካትት ማደሪያ አገልግሎት ወይም ቸርች አፕሌትድ ዶርሚተሪ መወለድ ምክንያት ሆኗል። የዚህ የማደሪያ አገልግሎት ተጠቃሚዎች የነበሩ ተማሪዎች ቀሳውስትን፣ ጳጳሳትን፣ የቤተ ክርስቲያን መሪዎች ለመሆን በቅተዋል። ሊቀ ጳጳሱ አቡነ ሳሙኤል፣ ቅዱስነታቸው አቡነ ሽኖዳ ተጠቃሾች ናቸው። በወቅቱ መነኩሴ የነበሩት አባ ሚናስ ወይም አቡነ ቄርሎስ ለእያንዳንዱ የቤተ ክርስቲያኑ ካህን በተማሪዎች መኖሪያ ውስጥ የሥራ ድርሻ ሰጥተው ነበር። የየራሳቸው የሥራ ድርሻ ምን እንደነበረ፣ ማን ምን እንደሚያደርግ፣ በሌሊት በድብቅ የሚሰሩት ሥራ ካህናቱን፣ የቤተ ክርስቲያን ሰዎችን ተማሪዎች በሚጠቀሙበት መጸዳጃ ቤት ማጽዳት ነበር። ይህ ለተማሪዎች ያላቸው በጎ አመለካከት በፓትርያርክነት ዘመናቸው አልተለያቸውም። ተማሪዎች ፈተና ሲደርስባቸው ወደ ራሳቸው እየመጡ ጸልዩልን ይሏቸው ነበረ። እያንዳንዱ ተማሪዎች ደግሞ የሚያጠኑበት መጽሐፍ ይዘው መጥተው ያስባርኩ ነበረ። አቡነ ቄርሎስ እያንዳንዱ መጽሐፍ ገልጠው ገለጥ ያድርጉና ይህንን አጥኑ ብሎ ይሰጡ ነበረ። የፈተናውንም አብዛኛው ጥያቄ ከዚያ ገጽ ይወጣ ነበር። አቡነ ቄርሎስ ተማሪዎች ፈተና በሚፈተኑበት ጊዜ የሚገጥማቸውን የመንፈስ ጭንቀትና የአእምሮ ውጥረት በመረዳት የሚከተለውን ከፈተና በፊት የሚጸለይ ጸሎት አዘጋጅተዋል። ጌታዬ ኢየሱስ ክርስቶስ በችግር ቀን ጥረኝ፣ አድንሃለሁ፣ አንተ ታከብረሃለህ ብለህ ያንተን መጠጊያነት ፈልጌ ስላስተማርከኝ አመሰግናለሁ። አሁንም ጌታ ሆይ በዚህ የፈተና ሰዓት ጥበብና ማስተዋል ትሰጠኝ ዘንድ እማጸናለሁ። ይህን ፈተና በሰላም እለፍ ዘንድ ጸጋን ሞገስን ስጠኝ። ፈተናውን በሚሰራ ጊዜ ጥልቅ የሆነ ሰላምና በረከት ስጠኝ። ጌታዬ ኢየሱስ ውጤት በሚሰጡት ጊዜ በመምህራኖቼ ዓይን መውደድ ትሰጠኝ፣ ልባቸውንም ታለሰልስ ዘንድ እለምንሃለሁ። የከበረው ጌታዬ እኔ ኃጢአተኛ ነኝ። ዓመቱን ሙሉ አንተን ደስ አላሰኘውም፣ ውስጤንም ጭምር። ነገር ግን ከልቤ ደንዳናነት ከኃጢአቶቼ የተነሳ ሳይሆን ከምሕረትና ከርኅራኄ የተነሳ እንድትረዳኝ እለምንሃለሁ። ጌታዬ ሆይ ለምኑ ይሰጣችኋል፣ እሹ ታገኙታማላችሁ፣ አንኳኩ ይከፈትላችኋል ብለሃልና እኛም እነሆ የለመንህ ነው፣ የምሕረትን ደጅ እያንኳኳህ ነው። ወደ እኔ የሚመጣው ከቶ ከእኔ አልወጣውም ብለሃልና ጸሎቴን አትናቅ። በቅድስት ድንግል ማርያም በመላእክት ሁሉ አማላጅነት መልስልኝ። አሜን። ለዘንድሮ ተፈታኞችም በተለያዩ ትምህርት ቤቶች ፈተና ለምትወስዱ ተማሪዎች መልካም ፈተና እንዲሆንና እግዚአብሔር መንፈስ ቅዱስ እንዲረዳችሁ የዘወትር ምኞታችን ነው። ወስብሐት ለእግዚአብሔር ወለወላዲቱ